እነዚህ የላፕቶፕ ባትሪዎች ናቸው። ሁላችሁም ላፕቶፕ የምትጠቀሙ ሰዎች ባትሪያችሁ ቶሎ የሚያልቅ ከሆነ 3 ቲፖችን ልንገራችሁና ባትሪያችሁ ደግሞ ሞቶ መቀየር ያለበት ባትሪ ከሆነ ደግሞ እኛን በኢንቦክስ ልታወሩን ትችላላችሁ። ባዮ ላይ ባለው የቴሌግራም አካውንትም ልታወሩን ትችላላችሁ፣ እንዲሁም ልትደውሉልን ትችላላችሁ ማለት ነው። ስለዚህ ባትሪያችሁ ቶሎ ለሚያልቅ ሰዎች እነዚህን 3 ቲፖች ልንገራችሁ። የመጀመሪያው ላፕቶፓችሁን ቻርጅ አድርጋችሁ ወይም ደግሞ ቻርጅ ላይ አድርጋችሁ ከባድ ስራዎችን ባትሰሩበት ይመረጣል። ለምሳሌ ቪዲዮ ኤዲቲንግ የምትሰሩ ከሆነ ትልልቅ ሶፍትዌሮች ይኖራሉ፣ ትልልቅ ጌሞች አሉ። ቻርጅ አድርጋችሁ እነሱ ነገሮች ባትጠቀሙበት ለባትሪው ደህንነት ይመከራል ማለት ነው። ስለዚህ እነዚህ ነገሮች ተጠቀሙ። ቻርጀሩን ነቅላችሁ ቢሆን ይመከራል። ሁለተኛው 0% እስኪሆን አለመጠበቅ። ይሄ የባትሪ ሳይክል የሚባላለው እሱ ነገር እንዲሞት ያደርገዋል። ስለዚህ 20-80 ፕሪንሲፕል ብትጠቀሙ ጥሩ ነው። ከ20% በታች ከሆነ ቻርጅ መሰካት፣ ከ80 ወይም ደግሞ ከ90% በላይ እንዳይሄድ ደግሞ ቻርጀራችሁን መንቀል ይኖርባችኋል ማለት ነው። ሶስተኛው 100% ከሆነ በኋላ ለረጅም ሰዓት ቻርጀር ሰክቶ ማስቀመጥ ለባትሪ ደህንነት ጥሩ አይደለም ማለት ነው። ስለዚህ የላፕቶፓችሁ ባትሪ 100% እንደሆነ ወዲያው ላፕቶፓችሁን ቻርጀር መንቀል ይኖርባችኋል ማለት ነው። እነዚህ ቲፖች ባትሪያችሁ ደህና ሆኖ እየተጠቀማችሁ ላላችሁት ቤተሰቦቻችን ሲሆን የላፕቶፕ ባትሪ ለሚያስፈልጋችሁ ቤተሰቦቻችን ደግሞ እያንዳንዱ ሞዴሉን የላፕቶፓችሁን ሞዴል ትነግሩንና እኛ ባትሪውን እናቀርብላችኋለን ማለት ነው።